ሚዲያ የምናመጣው ለሰው ትምህርት ይሰጣል ትላለቅ አብርሃም 10 ጊዜ ማለት ነው። እሺ ምንድነው ትምህርት የሚያስተምረን? የድሮ ፍቅረኛ መጣ አንገት ላይ ስር ላይ ስትስመ ጌታን እኔ እውነት ያልሆነ እንኳን ቢሆን ኑሮ አገድላት ነበረ። እኔ አልዋሸም። እኔ እጨፈልቃት ነበረ። ሩታ እንኳን ትዕግስተኛ ናት። ጦይባ ማለት ነው። ስሚ ልንገርሽ፣ ጦይባ ማለት ነው ወንድምሽ ማለት ነው። መጃጃሉ ካላቆመ ማለት ነው እኔ አንደኛ ቁጥር ማለት ነው የምረግጠው። ሰምተሻል? ይህ ስራውን ግን ደግሞ ወንዶች እንድንጠላ እያደረገ ነው። ጌታን አሁን ወንድ ልጅ እንድጠላ እያደረገኝ ነው። አረ ወደዛ ምንድን ነው ለሚስቱ 2 ቀን ሰጥቼሻለሁ እድል የሚለው አንቺ ደግሞ ማለት ነው ከቤት ጠይባ ማለት ነው። ጠይባ ምን እንዴት ነው ታፈቃኝ? መርገጥ ከፈለግሽ ራስሽ አትረግጭም። እኔ ሩታን እፈልጋለሁ። ሩታዬ ነው ማለት እነዚህ ሁለቱም ስራቸው በአግባብ አታወጡም። ምን ታስባለች? ደሞሳቸው በእናታችሁ እንደ ኢሞአለን እያላችሁ ምንድን ነው ኢሞ ካላችሁ ሚት አድርጋችሁ ነው። እኔ ቤት ስትገቡ ማንጋ ነው ቁርአን አለ ሚት አድርጉ። ቁርአን አላችሁ እኮ خلاص ሚት አድርጊ። ጠይባ ሚት አድርጊ። ቁርአን ዘፈን ይዛችሁ አትምጡ። እዚህ ጋር ጥሩ አይደለም። ቁርአን እና መዝሙር ሲሆን በጣም መጥፎ ነገር እያወራን እኔ ቤት ደግሞ አትምጡ። እኔ ቤት አልፈልግም እንደዚህ መዝሙር ቁርአን ይዛችሁ እንዳትመጡ እኔ ቤት። አንቺ ሩታ የጠየቁሽም አለሽ ምንድነው አንቺ የፈለግሽው? አንቺ ደግሞ ትጨቃጨቃለሽ ሁሌ። ምንድነው የፈለግሽው? እኔ ዛሬ ተናድጃለሁ። ምንድነው የፈለግሽው? ምንድነው የሚያናድሽ? ሰው አትበሳጭብኝ። እነዚህ እኮ ስራቸው በአግባብ አልተሰሩ እንደሞሳቸው ቀንሽ እያልኩ እነማን ናቸው? ጠይባና ሻዊት ነው። ኧረ ወደዛ ቢያቸው እነሱ የራሳቸው ጉዳይ። እዛ ሄደሽ ጠይቃቸው። እኔ ቤት ምንም ነገር ስለ አብርሽ ደገፍ ሩታ ደገፍ እንዳታነሽብኝ አልፈልግም። እዚህ ጋር እኔ ዛሬ መጣሁ ማለት እማ ህይወት ኖርልኝ። አንቺ ውልክፍ ማለት ነው። ልጅ ቀስ አታደርጊውም እንዴ? ልጃችን ቀስ አድርጊ። ጠይባና ሸዊት ማለት ነው ስራቸው በአግባብ ካልሰሩ የሸዊት ልጆች የሸዊት ደግሞ እዚህ ኔጌቲቭ ይቀንሱላት፣ የጠይባ ልጆች ይቀንሱላት። ያለ ተቀናነሱ። እዛ ሄዳችሁ ከፈለጋችሁ ተደማመሩ። እናንተስ ከፋ የተሰጣቸው ስራ በአግባብ መወጣት አለባቸው። ማናት? አንቺ ነሽ ማታ አይደለም። እዩ ማለት ነው 2 ቀን ሰጥቼሻለሁ ማለት ከሄደችበት አንጻር እኮ ሩቴ እኮ ስንት ቀን ሆነታል። ችግር የለውም ማለቱ ችግር የለውም። እኔ ችግር የለውም። እኔ ያናደደኝ ግን እግዚአብሔርና አዲስ ህይወት ጀምራለሁኝ። ከፈለኩ ሰው ጋር ይምጣ ከፈለኩ ይሄ አይባልም። ገባሻ? ሩቴ ደግሞ ተመለሽ ወደ ቤትሽ። የሄድሽበት 1 ቀን ለራሱ ስትረስ ለማስለቀቅ ወይም ኖርማል ሰው ለመሆን 1 ቀን በቂ ናት። አንቺ እርግጠኛ ነኝ ቦታ ነኝ እንጂ የቀየርሽ ሀሳብ አልቀየርሽም። አንዳንድ ጊዜ ቦታ ስንቀለቅ ወይም ቦታ ስንቀይር ሀሳብ የቀየርን ይመስለናል። ግን ቦታ ብትቀይርም ደስተኛ አትሆኝም። ቢኮዝ ትወጂዋለሽ፣ ይወድሻል እሱ። በፍጹም ተአምር እኔ እርግጠኛ ሆኜ ነው የምነግርሽ 100% ማለት ነው። ደስተኛ አይደለሽም። ደስተኛ ልትሆኝም አትችይም። ደስተኛ የምትሆኝ በመካከላችሁ የተፈጠረ ነገር ስትፈቱት አብራችሁ ስትኖሩት ብቻ ነው ደስተኛ የሚያደርግሽ። አንቺ ቤት ብቻ ነው የቀየርሽም፣ ሀሳብ አልቀየርሽም። ጭንቀት አትቀይሪም። አይኖ ጭንቀት እንደ ልብስ አይታይም፣ ነጭ ጥቁር አይደለም። ግን ጭንቀት የውስጥ አእምሮ ነው። እሱ ደግሞ መጥፎ ነው ላንቺ። ስለዚህ 1 ቀን 2 ቀን አትበይ። ተመለሽ ወደ ቤትሽ። ባልሽን ነገ በእኛ ፊት አስተካክለሽ ሂጂ ቤትሽ። የሚያጠፋ ከሆነ ደግሞ በስ ያንቺ ውሳኔ ያለሽ። ከዚህ ውጭ ግን ጥሩ አይደለም። አስተካክይ። አንቺ ደግሞ ተመለሽ ወደ ቤትሽ። አቤል ደግሞ ማለት ነው አብርሃም የማይወደው ስራ አትስራ። በቃ ሩታና አብትልህ አትሄድ። አንተ ለምን ትሄዳለህ? አብርሃም የማይወደው ነገር ከሆነ አትሄድ። አንተ አርፈህ ተቀመጥ። አንተ ጥሩ ነገር እየሰራህ አብርሃም መጥፎ ነገር ሆኖ እየታየው ከሆነ አቤል አስተካክል። አንተ እንዴ ኢቨን የሁለት ፍቅር የምትፈልግ ከሆነ ማለት ነው አትሄድ። ሩታና ብትል እንኳን ሩት እኔ አብርሃም ጋር ሌላ አእምሮ ላይ ሌላ ሀሳብ ነው እየጨመርኩበት ያለው፣ በሌላ ኬዝ እያየ ነው። ስለዚህ እኔ ብርቅ ይሻለኛል በል። አንተ ጥላ አይደለም አንተ እንዴ
ወይም አንተ ጫማ አይደለም። በቃ ሩቴ ደግሞ ና አትበይው። አቤል በአብርሃም አይን ሌላ አይን እየታየበት ነው። ና አትበይው። በስ ኤፍሬምም ከአብርሃም ራቅ፣ አቤላም ከሩታ ይራቅ። አይኖ እየጠበቃት ሊሆን ይችላል፣ ግን በቃ አትገናኝ። በቃ በስልክ ይጠብቅሽ ከፈለገ። ሲጀመር ማንም ሊጠብቅሽ አይገባም። ባልሽ ነው የሚጠብቅሽ። ጠብቃት አብርሃም። አንተ ሌላ ሚስት ይዘህልን ከምትመጣ ሌላ ሴት ይዘህልን ከምትመጣ ነገ ጧት ሚስትህን ይዘህልና እንዴ አስተካክሎ። የት ነበርሽ ደግሞ የየት ነበርሽ ደግሞ? ገዳም መግባትሽ ጥሩ ነው። ፈጣሪ ይቀበልሽ ማለት ነው። ኖ ስሬስ። ስለዚህ እኛ አንሰድብሽም ካሁን በኋላ ስሬስ። አብርሃም ሩቴ ካልነካሽ ማለት ነው፣ ካልነካሽ ማንም አይነካሽም። እኔ ከራሴ ጀምር ራሱ አበረታታሻለሁኝ። ስሬስ ላይክ አርግልሻለሁ። ሲጀመር እንደው ሩታዬ እየነካኳት ነው። ሲጀመር እየነካኳት ነው። እንዲህ እሷ የምታርፍ ናት። ስለዚህ አዎ እሄድበታለሁ። ሜት አድርጊ ማለት ነው። ስለዚህ ማለት ነው ጥሩ ሀሳብ ነው። ወደ እግዚአብሔር መጠጋት ማለት ጥሩ ነው። የእውነት ትክክል ነሽ። ትላንትና የሆነ ነገር አድርጊ ብሎ የነበረ ሰይጣን። አዎ ሰይጣን እኮ ነው ጭንቅላትሽ ላይ ያለው እንጂ እውነተኛ ሰው እንዴ በጃኬት ላይ ጃኬት አይደረብም። የኔና ብርድ ሲሆን ብቻ ነው። አብርሃም አሁን ሌላ ጃኬት ደርበዋል እኮ የነበረ ጃኬት ለራሱ ጥሎ አዲስ ጃኬት ነው የለበሰው። ግዴታ ያረጀ ጃኬት ና ልበስ አትበይም። ልብ እኮ አንድ ነው የሚያፈቅረው፣ አይኑ ደግሞ እሺ ነው የሚያዩ። ልብ ግን አንድ ሰው ብቻ ነው የሚቀመጠው። ስለዚህ ከሁሉ ሴቶች መርጭ ሩታ ፍቅር ያለው ካለሽ ለአንቺ ትልቅ መልስ ነው። ከካሜራ ባክግራውንድ የሚልሽ ነገር ከማመን ይልቅ በካሜራ ፊት የሚልሽ ማመን አለብሽ። አንቺ ለምን ያታልሻል? እንደዚህ ከሆነ እዚህ ጋር ትነቂም። አንቺ መንቀት አለብሽ። አንቺ ተከበሪ። ወንድ ልጅ እኮ ነው መጥቶ አንቺ መለመን የሚገባው እንጂ አንቺ ሄደሽ እኮ መለመን አይገባሽም። ያ ልጅ በዛ ላይ ሌላ ህይወት ጀምሮ አስተካኪ። ፈጣሪ ከአንቺ ጋር ይሁን። የእውነት ገዳም ገብተሽ ከሆነ አደራ። ገዳም ሄዳለሁ ብሎ መኪናው ደግሞ ወደ ሸገር ይዞሽ እንዳይሄድ ማፕ ክፈቱ። ስሬስ ማፕ ክፈት። የዘንድሮ መኪና ራሱ እንትን ብሎ አርጅተዋል። ቤንዚን ከመውደድ የተነሳ መሰለኝ የዘንድሮ መኪና ራሱ ያልሆነ አቅጣጫ ይዞ ነው የሚሄዱ። ስለዚህ ማፕ መክፈት አለባቸው ማለት ነው። ይሄ መንገድ የሚመራው እሱ ይከፈት። ማውረድ አለብሽ አፕ ላይ። ገዳም ከገባሽ አይነው በዚህ ሳምንት 50 ኬት ትገቢያለሽ። እኛም ያንቺ ፋንዝ እንሆናለን፣ ደጋፊ እንሆናለን። ስለዚህ ማለት ነው ጥሩ እየሄድሽ ነው። አንተ ካውያ ነው ኪያ የምትባል ማለት ነው። አንተ ምን ኪያ ካውያ ናት። ግቢበት። እሱ ቆዳ ካውያ ማለት ነው። አንተ ጥቁር የሆነ ያልተጠረብ ያልተጨረ የላንተስ ያልተጨረሽ መኪና ያጋጥምህ እንዳለ ያልተጠጋገነች መኪና ያጋጥምህ እንዳለ ጥሩ አይደለም። አንተ ማለት ነው። አንተ አብርሽ ባለትዳር ነው። ኢቭን ወንድምህ ነው፣ ጓደኛህ ነው። አብርሽ እንኳን ስህተት ቢኖረው አንተ ደውለህ ሙልጭ አታደርጎ ከካሜራ ፊት ጀርባ እጥብ አታደርጎ። ለምን አትመታው? ለምንድን ነው ልጅቷ እንድትሳሳት የምታደርጋት? አንተ ልጅ ግን አንተ መነገር ካለ ሌላ አይዳናና እናበረታታ አውቃለሁ። ለምንድን ነው በሌላ እንትን ማትመጣ? ሌላ አይዲያ ትመጣ እንዴ? በግዴታ አብርሽን ለምን ስህተትሽን አመንሽ ይባላል? ትናንትና አሁን ይቅርታ ስትል ለምን ያልሽ? ምን አቀባሷ ህይወት አላየሽም እንዴ? አላየሽም? ደውሎልኛ እኔ ስልኮ አያነሳም አታነሳም ብላኛል። የውሸቱ ጥግ እሷን እያየ አንቺ እሷ እንደሱ ምን ያደርጋል ስትለው እሷ ማለት ነው እንድትሳሳት እያደረገ ነው። እሱ ገብቶሻል? እሱ ሲጀመር የሆነ ችግር አለበት እራሱ እኮ። ቆይማ ሊሄድበት ነኝ ሊሄድበት እኮ ነኝ እኔ ማለት ነው። እሷ አይዶን ነው ዩኒቨርሲቲ ገባች አልገባች ስራ አይደለም። ትግባ። ቢያንስ ግን የተማረች ልጅ ናት። በራሷ አስተሳሰብ የምትሄድ ናት። ምን ማድረግ እንዳለበት ታውቃለች። ትልቅ እናት ናት። 2-3 ልጆች መውለድ የምትችል ናት። ቆይ እኔ ልሰብልሽ አልካትሳ እኔ አንቺ የምታስቢው እኔ ልሰበውና እኔ ላስተምርሽ አልካትሳ እኔ ህይወትሽ ልምራው አልካትሳ። አሁንም እርግጠኛ ነኝ ገዳም ሄደሽ ልታስወጣት ነው። እርግጠኛ ነኝ በዛ አካሄድ ክሞ እኔ አልሸክልክ። እሺ ሂጂበት። ማነው ሱስ ነኝ አውሪ። ደህና ናቸው። ላ እዚህ ጋር ደህና ነኝ። እዚህ ጋር ተዘቀዘቀ መዘቀዘቅ አልፈልግም መስማት። ከጠይባ ጋር ጠይባ ሸዊት ፈልጊያት ነበር። ሸዊት ሜትሽን ክፈቺ። አውሪ ሸዊት ታለች ጅግና የትርሃሳለች እዚህ ጋር አለ።
አውሪ እሱ ትሰማሻለሽ። አውሪ ትሰማለች። ትመልስ ስራ ላይ ናት። ስራ ሆና ነው። ወይም ያስተላልፉልሻል ማለት እናስተላልፉልሻል። ምንድን ነው ፈለግሽ? የአንቺ ኮኔክሽን ጥሩ አይደለም የኔ ቆንጆ። አውሪ ትላለች። አውሪ አውሪ ትግርኛ ንኸእሊና ያ ንኸእሊና أكم تقرني دخلت خنكي أي مقدم على لخوانك جت تفكر نيرنا ما تقدر تكرر تام بس بتوصل لخوانك يعني ويروح